እንደምን አላችሁ? ዛሬ ብዙም ሳላረዝመው የመዝሙር 26ን ተአምራዊ ገቢሮችና እንዴት እንደምትጠቀሟቸው እነግራችኋለሁ። ያው በተደጋጋሚ አንዳንድ ነገሮችን እያሳየን ነበረ ለተወሰነ ጊዜ ወይም ለ3 ለ2 ወር አካባቢ ከዩቲዩብ ገጻችን ላይ ጠፍተናልና አሁን ከቆምንበት እንጀምራለን። ዛሬ መዝሙር 26ን ገቢሮችና ጥቅሞች ዘርዝረን እናያለን። ከዚህ በተጨማሪም አንዳንድ ነገሮች እነካለን። ያው አባቶቻችሁ ወይም አባቶቻችን እጅግ በጣም ድንቅ አባቶች ነበሩ። በተደጋጋሚ እንደምንናገረው ነው። ብዙዎች የራሳቸው አስመስለው ሲቀደዱ እናያለን። ብዙዎች የራሳቸው አስመስለው ሲደሰኩሩ እናያለን። ጥበቡን ሁሉ እነሱ እንደፈጠሩት አድርገው የሚናገሩ አሉ። አንዳንዶችም ደግሞ ጥበብን በዘር እንደሚተላለፍ ከአያት ከቅድመ አያት ብቻ ሊወረስ እንደሚችል አድርገው የሚናገሩ አሉ። ይሄ አይሆንም እያልኩ አይደለም፣ ግን ማንም ሰው ጥበብ ለሚፈልጋት ሁሉ በሯ ክፍት ነውና በተለይ አዲሱ ትውልድ በተደጋጋሚ እንደምንናገረው ወደዚህ ጥበብ ሰርስሮ ወይም ደግሞ ፐነትሬት አድርጎ የሚገባበትን ነገር ለማሳየት በተደጋጋሚ እየሞከር ነው። መጽሐፍ ቅዱሳዊ ባክግራውንድ አለ ወይ፣ መጽሐፍ ቅዱሳዊ መረጃ አለ ወይ ለሚባለው ብዙ ጊዜ ገጻችንን ከፍተን ለማሳየት ሞክረናል። የሚሰሙን ሰምተውናል፣ የሚያዩን አይተውናል። አንዳንዶችም ዙሪያ ላይ ቁጭ ብለው እንትን ከማለት በስተቀር የሚፈትነንም አላገኘንም። ያው ፈተና ደስ ይለኛል እኔ በባህሬ። በተለይ ክርክሮች ደስ ይላሉ። ክርክር ሲኖር ሀሳባችንን ዴቨሎፕ ማድረግ እንችላለን። ሀሳብ ይጨመራል፣ ይጨማመራል። ሀሰተኞች እውነተኞች ነጥረው የሚወጡበት፣ ቀጣፊዎች የሚጋለጡበት ነገር ስለሆነ እዛ ላይ በጣም ፎከስ ለማድረግ ሞክረን ነበር። ያው እንደምታውቁት የኛ ሰው ጊዜ ፊት ለፊት ከመናገር ይልቅ በጀርባ ማማቱን ነው የሚመርጠው። ዋናው ነገር ምንድነው? ለእናንተ ማስተላለፍ የምፈልገው አባቶቻችሁ ድንቅ አባቶች ነበሩ። ድንቅ ከራስ ፀጉር እስከ እግር ጥፍራችሁ ድረስ መፍትሄ ሊሆኑ የሚችሉ ነገሮችን ለእናንተ ሲያስቀምጡ ኖረዋል። ከአጋንንት አሰራር እስከ አጋንንት ማሰር፣ ዝናብ እስከ ማስቆም፣ ዝናብ እስከ ማዘነብ፣ በረዶ እስከ ማዘነብ፣ በረዶ እስከ ማቆም፣ ፀሐይ እስከ ማስቆም፣ መኪኖችን እስከ ማስቆም፣ በጣም ድንቅ ድንቅ ታምራት። አንዳንዶች ለምሳሌ በብዛት እንደምትናገሩት መኪና ሳከራየው ወይም እንደዚህ ሲል አይሰራም፣ ደግሞ ተከራይቶ ከክራይ በሚወጣ ሰዓት ደግሞ መኪናው ቀጥለጥ ብሎ ይሰራል፣ እናሰራዋለን። ልክ ብረት አቆመ የሚባል ጸሎቶች አሉ፣ ብረት የሚያቆሙ ጸሎቶች አሉ፣ ፀሐይ የሚያቆሙ ጸሎቶች አሉ። ያው በተደጋጋሚ አባቶቻቸው ምንም ያልሰሩት ነገር የለም። በበሽታ ዙሪያ ላይ ምናልባት ካንሰር ሊፈውሱ የሚችሉ ምናልባት ከ10 እስከ 15 በላይ ሊደርሱ የሚችሉ መድኃኒቶች አሉ አባቶቻችን። እኛም እጃችን ላይ አሉ፣ እጄ ላይ አሉ። እንደምነግራችሁ ነው። እጽዋት አዋቂዎች ራሱን የቻለ እጽዋት አዋቂዎች አሉ፣ በራሳቸው መንገድ የሚሰሩ። ስለዚህ ምንድነው ያላችሁ እንደሆነ በዚህ ፊልድ ላይ መስራት የሚፈልጉ ወጣቶች ቢኖሩ ቢያንስ እንኳን በዚህ በካንሰር ዙሪያ ላይ መስራት ለሚፈልግ ሰው እጅግ በጣም በቂ ከሚባለው በላይ በቂ የሚባል የአባቶቻችን እጽዋቶች አሉ፣ ጥበቦች አሉ፣ እውቀቶች አሉ። ለኪንታሮት የምትሉት ለምሳሌ በብዛት ለቅቄላችኋለሁ። ኪንታሮት ማንም ሰው ቂጦን ከፍቶ መንገድ ላይ ያሳዩት እንደዚህ ከሚያደርግ ይልቅ በቀላል መድኃኒት በቀላሉ የምትታከሙበትን መንገድ ገጼ ላይ ለቅቄላችኋለሁ። በእጢ የምትሰቃዩ፣ በውስጥ እጢ በጎይተር የምትሰቃዩ ሰዎች በጣም በቀላሉ ሊታከም እንደሚችል ታውቃላችሁ። የትምህርት ገቢር በዚህ ምድር ላይ ለልጆቻችን ወይም ለኛ በጣም ምን ያስፈልገናል ያላችሁ እንደው ማንበብ፣ ማወቅ፣ መመርመር ነው። የሚናደድ የሚቆጣ ትውልድ ያስፈልገናል። ትውልዱ መቆጣት አለበት፣ መናደድ አለበት። ለምንድነው እዚህ ደረጃ ላይ ቆም ነው? ለምንድነው ዳያ ሆኖ ነው? ለምንድነው የጎሰቆል ነው የሚለውን ነገር ማወቅና በጣም መማራር። ወደ ብስጭት ስትገባ ብስጭት ብዙ ጊዜ ቁጣው ወደፊት ድራይቭ የሚያደርገን ኃይል ነው። በባዶ መቆጣት ሳይሆን ድራይቭ። ለምንድነው እዚህ ጋር ያለሁት? ለምንድነው እዚህ ጋር የቆምኩት? ኢትዮጵያ ለምንድነው በዓለም የመጨረሻ ደረጃ ላይ ልትቀመጥ ቻለች? ለምን ድሃ ሆንን? ለምን ተጎሳቆልን? እውነት አባቶቻችን ለኛ ያስቀመጡልን ቅርስና ርስት ስለሌለ ነው ወይስ በእኛ ደደብነት ነው? ለምንድነው የኛ የኢትዮጵያዊ ጥበብ የሆነውን በሙሉ የጥንቆላ ሲናደርግ የፈረንጆች ጥበብ የሆነውን ደግሞ በሙሉ ጥበብ ያደረግነው ለምንድነው የሚለው ነገር ላይ በጣም ፎከስ እንድታደርጉ ፈልጋለሁ። ሰለሞን አጋንንት የሚስባቸውን ጥበቦች ያው ቴሌግራም ላይ እየለቀኩላቸውን አንዳንድ መጽሐፎችን ሰለሞን አጋንንትን ሲስብ ጠቢቡ ሰለሞን ነው የሚባለው። እኔና እናንተ ግን ያንን ስናደርገው አጋንንት ሳቢ፣ ደብተራ፣ ደጋሚ ነው የምትባሉት። አየህ፣ ለፈረንጅ ሲሆን ጥበብ፣ ለኢትዮጵያዊ ደግሞ ሲሆን ደጋሚ፣ ደብተራ፣ ጠንቋይ፣ ስርማሽ፣ ቅጠል በጣሽ የሚውል ስም ይወጣለታል። ለምንድን ነው? ይህንን ባውንደሪ በጥሳችሁ ማለፍ አለባችሁ። በተለይ ወጣቶቹ ልጆች፣ በተለይ ወጣቶቹ፣ ሴቶቹ፣ ወንዶቹ። ሴቶቹ በእርግጥ በዚህ ዘመን ያሉ ሴቶች በጣም በሚገርም ሁኔታ ኢነርጂያቸው ከፍተኛ ነው። በጣም ለጥበብ ያላቸው ለእውቀት ያላቸው ጉጉት በጣም አስገራሚ ነው። እና በዚህ መካከል ይህንን ነገር ሳላደንቅ አላልፍም። ለማንኛውም መዝሙር 26ን በተወሰነ ሶስቱን ትልልቅ ገቢሮች ልንገራችሁ። መዝሙር 26
በተለይ ቤታችሁ ውስጥ እንደ እብደት የጀማመረው ሰው ወይም ደግሞ ማበደ ወይም ያበደ ሰው ካለ አንዳንድ እብደቶች አሉ ከምናምን ጋር የተያዙ ምናልባት ያንን ዶክተሮች ይዘረዝሩታል። ግን በሰው እጅ ያበደ ጀስት እንደዚህ ሊለቅ የፈለገ ገና እንደዚህ አእምሮ መቃወስ የጀመረ ሰው በተለይ ላበደ ሰው ነው የሚለው በግልጽ አማርኛ። በአዲስ ሸክላ ውሃ ትሞሉና 7 ጊዜ እየደገማችሁ ያንን ማጥመቅ ማጠጣት። ላበደ ሰው መዝሙር 26ን ምዕራፍ 26ን በአዲስ ሸክላ ውሃ እየሞላችሁ ጠዋት 7 ጊዜ እየደገማችሁ 12 ሰዓት ተነስታችሁ ልጁን ማጥመቅም ማጠጣትም ትችላላችሁ፣ ወይም ሰውየውን ማጥመቅም ማጠጣት። ስለዚህ መዝሙር 26 ለእብዶች ወይም ለአእምሮ በሽተኞች መፍትሄ ብለው አባቶቻችን አስቀምጠውታል። ሞክሩት፣ አትጎዱበትም። ሁለተኛው የመዝሙር 26 ገቢር ስራዬ ተደርጎብናል ብላችሁ የምታስቡ ሰዎች፣ በየጸበል ቦታው የምትንከራተቱ፣ ለአመታት የተሰቃያችሁ፣ ለአመታት የተጎሳቆላችሁ ሰዎች መፍትሄውን አባቶቻችሁ ከዛሬ 200፣ 400፣ 1000 ዓመት በፊት ሊሆን ይችላል ጽፈው አስቀምጠውላችኋል። መዝሙር 26ን 7 እየደገማችሁ ጠዋት እየታጠባችሁ ብትወጡበት ለመፍትሄ ስራይ ያገለግላል። ለተሰራባችሁ ስራይ መዳኛ ይሆናል ብለው አባቶቻችን አስቀምጠዋል። ሶስተኛው መዝሙር 26 ለምን ይጠቅማል ያላችሁ እንደሆነ ደውር በምትሄዱ ሰዓት ወይም ደግሞ በጫካ በምትጓዙ ሰዓት ወይም ደግሞ ከተማ ውስጥ ሆናችሁ አላስፈላጊ አውሬዎች፣ ውሾች የሚሆኑ በጣም ሊጣሉን ይችላላችሁ የምትሏቸው ኤኒም እባብም ይሁን መዝሙር 26ን 3 ጊዜ ወይም 7 ጊዜ እየደገማችሁ ብትወጡ ከምትፈሩት ነገር ከምትፈሩት አውሬ ሁሉ ትጠበቃላችሁ ይላሉ። በቀላሉ ይህ መዝሙር 26 እጅግ በጣም ከባድ የሆኑ ሁለቱን፣ ሶስተኛውን ደግሞ ስትወስዱ የዱር እንስሳትና አውሬዎችን የምትዋጉበት ቀለል። በዚህ ዘመን አውሬ ያስፈራናል የሚባል ነገር የለም፣ በተለይ ከተማ ላሉ ሰዎች። ገጠር ላሉት ግን እሱም ስጋት ነው፣ ከቀበሮ ከምናምን ይታደጋልና። ስለዚህ አባቶቻችሁ መዝሙር 26 ላይ ያለውን ጥቅም ይህን ሁሉ እንዴት አወቁት? በምን ኢንላይትመንት ነው? ማን ነው ይህንን የገለጠላቸው ብለን ያሰብን እንደሆነ መክስቶች አሏቸው። መክስቶች አሉ። ታውቃላችሁ መክስት ምንድን ነው? አንድ ነገር ለምን ፐርፐዝ ያገለግላል። ለምሳሌ አንዲት እጽዋት ለምን አይነት ጉዳይ ትውላለች የሚለውን መክስቶች አሏቸው። መክስቶች ብቻ አይደለም፣ አጋንንትን ሲያስለፈልፉ በዘመኑ እንዳሉ አፈቀላጤዎችና አጭበርባሪዎች አንተ ከሌ ነው ወይስ ከሌ ነው ከሚለው ይልቅ የዚህ በሽታ መድኃኒቱ ምንድን ነው ብለው ነበር የሚያስገድዱት። ማስገደዱ ታማኝ እንዲሆን የራሳቸው የሚጠቀሙበት ድንቅና ብርቅ ሜተዶች አሏቸው። የሚገርሟቸው ምክንያቱም አንድ ሰው ወይም አንድ ስፕሪት የሆነ ነገር ብሎ ስለተናገረ ብቻ የተናገረው ነገር ተአማኒነት አግኝቶ በአባቶቻችን ዘንድ ተቀባይነት አይኖረውም ነበር። ስለዚህ ለዚህም የራሳቸው ማረጋገጫ መንገድ ነበረባቸው። ለዚህ ነው አንድ እጽዋት ምናልባት ከ5 እስከ 10 ወይም 15 ወይም 20 ወይም 300 ገቢር ያላቸው 300 ጥቅም ያላቸው እጽዋቶች አሉ። ድንቅ ናቸው አባቶቻችን። ለአባቶቻችሁ ክብር ስጡ። ስርማሽ ቅጠል በጣሽ የሚለውን ባውንደሪ ለፉት። ተናደዱ፣ ተቆጡ። በሰው ላይ አይደለም መቆጣት ያለብህ፣ በራስህ ነው። ባለማንበብህ፣ ባለማወቅህ የሆነ ጀስት ስቱፒድ የሆነ ሰው የሆነ መሀይም ሰው ተነስቶ ለአንተ ባውንደሪው ስላስቀመጠ ለዛ ባውንደሪው ቁጭ ብለህ አትጫወት። ውጣ፣ አንብብ። እንዳታነብ የከለከለህ ማን ነው? ምክንያቱም እወቁ፣ መርምሩ፣ የሚጠቅማችሁን ያዙ ነው የሚለው መጽሐፉ። መርምሩ፣ እወቁ፣ መርምሩ። ከዛ እውነትም ያንን ባውንደሪ ያስቀመጠ ሰው ትክክል ነው ወይስ ጨለማ ውስጥ ነበር ያስቀመጠን የሚለውን ነገር ታያላችሁ። ያው እንደምናነበው ነው። ድሃ መንግስተ ሰማያት እንደሚገባ ብቻ ነበር ሲነገረን የነበረው። ግን እግዚአብሔር ባለጸጋ አምላክ ነው። የባለጸጋ ልጅ ደግሞ ባለጸጋ ነው። እግዚአብሔር ባለጸጋ አባታችን ነው፣ እናንተም ባለጸጎች ናቸው። እግዚአብሔር የጥበብ አምላክ ነው፣ እናንተ ጥበበኞች ናቸው። ጥበብን የሚገልጥ አንድ በሰማይ አለ። ጥበብ ማን ነው ያላችሁ እንደሆነ እግዚአብሔር ነው። ከሁሉም ጥበብ የሚቀድመው ጥበብ ምንድን ነው ያላችሁ እንደሆነ አስቀድሞ እግዚአብሔርን መፍራት ነው። አዳም ከእኛ እንደ አንዱ ሆነ የሚለውንም እንዳትረሱ። ለሰው ልጆች ምንም ያልሰጠው ሊሚትለስ ነው። ጋድ ለኛ ሊሚትለስ ነው እና እላችኋለሁ ወንድማችሁ ዊዝደም ኦፍ ሰለሞን ነኝ። አእምሯችሁን አንቁ፣ አትሸወዱ። ከተቀመጣችሁበት መጋረጃ ከፍታችሁ ውጡ። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ይላልና መጽሐፉ። በ2018 አበክረን ጥልቅ የሆኑ የአባቶቻችን ሚስጥር እንገልጣለን። ስቃዮቻችሁን በሙሉ ተጋግዘን እንሽረዋለን፣ ከድህነታችን እንወጣለን። ማንም በመጋረጃ ውስጥ መቀመጥ እስካልፈለገ ድረስ ማርያምን ተጋግዘን እናወጣዋለን። አመሰግናለሁ።